ጅብ ጋለበ ይባላል። አንዱ እንደውም የትጄ ይልጋል ብያላ ነበር ባለፈው ቲክቶክ ላይ። አዎ እዚህ ጋር ነው በጣም ኮምፕሊኬትድ የሆኑ ነገሮችን የምታየው። ጅብ ይጋለባል እንዴ ካልከኝ አዎ እልሃለሁ። የሚጋልብ ሰው አይተህ ታውቃለህ? አዎ ጅብ ሪሊ አይቻለሁ። ግን ምንድነው ያ ምንድነው? በነገራችን ላይ ጅብ በጣም የተለየ ፍጡር ነው። በጣም የተለየ ለምሳሌ ዘ ኦንሊ ጥንብ የሚበላ ነገር ግን የማይጠነባ አይነ ምድር ያለው እንስሳ ነው። ነጭ ቆማል ጥንብ እንጂ ነው አልበላም። አንድ ሁለተኛ የጅብ ብዙዎቹ ቅንድቡ ምናምን ቡዳ በላው ለሚባል ሰው መድኃኒት ነው። ሪሊ ግን በመንፈሳዊ እንትን ውስጥ ይሰራል። እነዚህ ስለሚጠሉት ነው አሁን ያልኩ የጅን ፓርቶች። እነዚህ አሁን ጅብ ይበላቸዋል እኮ ጅን ሸይጣኖች የመቃብር ጅኖች ናቸው። እነዚህ ከኛ ሎወር ዳይሜንሽን ላይ ያሉ ናቸው። ኮኔክሽናቸው ከአህያ ጋር ነው የነዚህኞቹ። እነዚህ በጣም ጠላታቸው ጅብ ነው። ኦኬ ሶ ከመንፈሱ ጋር ነው ማለት ነው። ከጅኑ መንፈስ ጋር ነው ጉዳዩ ያለው። ከጅብ ጋር የሚሄዱት አብሮ የሚጋልቡት ማንም አንተ እኮ ዛሬ ሂጂ ጅብ ልጋልብ ብትል አትችልም። ዘንጥሎ ነው የሚጥልህ። እጋልባለሁ ብለህ መጋለብ ነው የሚሆነው። አዎ ምንድነው የሆነ ስፒሪቹዋል ኮኔክሽን ያላቸው ሰዎች አሉ፣ በዲኤንኤ የተቀላቀሉ ከጅብ መንፈስ ጋር ማለት ነው። የስ እንዴት ይሄ ተከሰተ? እንዴት ሊሆን ቻለ? አሁንም ዛር ወደምንለው ቦታ እንመጣለን። አየህ ዛር ስትል በጣም ከባባድ ነገሮች አሉ። እንደው ሪሊ ልትታከም መጣችና አያቴ ከእባብ ጋር መንታ ሆኖ ነው የተወለደው አለችኝ። አልደነገጥኩም። ዋት ሀቂቃ አብዛኛው ሰው ይደነግጥ ይሆን፣ እኔ አልደነገጥኩም። ለምን አልደነገጥኩም? ሊሆን እንደሚችል ስለማምን። እንዴት ሊሆን ይችላል? እዚህ ጋር ነው እባብ ምንድን ነው? እባብ አንደኛው ሪል እባብ አለ ግደሉት የሚባለው። አሁን እኛ በደንብ እስልምናችን አልተነተልነውም። እባብን ቤታችሁ ውስጥ ካላያችሁ ግደሉት አይልም ሐዲሱ። ይሄ የሰው ቤት ነው ለቀህ ውጣ በሉት፣ ያኔ ይሄዳል። ያማ ዳይሜንሽኑ ላይ ይመለሳል ነው ወደ የዛኛው ከነበረ። አዎ ወደዛ ነው የሚመለሰው። እባብ እዛኛው ወለድ ላይ እኔ በማላውቀው ወለድ ላይ ወይም ለኔ ጋይብ በሆነው ዓለም ላይ ፍጡር ነው። ሰው ነው ወይ አላውቅም፣ ግን ፍጡር ነው። እዛ ልክ ቅድሟን ጃርት እንዳልኩ ነው። ጃርታ እኮ እዛ ፍጡር ናት። እዚህ ጋር ለመምጣት ሌላ እንስሳ መምጣት ሌላ ፎርም መያዝ አለባት። ገባህ መሰለኝ። እዚህ ጋር ነው እኮ ትልቁ ጥያቄ ላይሰንስ ስለሌላቸው ነው። እዚህ የመገኘት ላይሰንስ የላቸው። ሰው ሆኖ የመገኘት እዚህ ግን ሀሳባቸውን እዚህኛ ላይ ማስፈን ግን ይፈልጋሉ። በተለይ ለሰርድ ወለል ላይ ያሉት ከኛ እኳል ፓራላል ላይ ያሉት ከኛ እኳል ኢኳልና ከኛ በታች ያሉት ለምን መሸጋገር ስለሚፈልጉ ላይሰንስ ስለሚፈልጉ ሰውን ይዛሉ። አንተን ይፈልጓል እዚህ ለመገኘት ባንተ አምሮ ባንተ አካል ውስጥ ተገብቶ አንተን ሆኖ እዚህ ጋር ይገኛል። ጉዳያቸው ማስፈጸም ጉዳዩን ባንተ በኩል ጉዳይ አስፈጻሚ ላይሰንስ ሰጣው ማለት ነው በቃ እንጂ እኮ የኛ እነሱን ማምለክ ሆረዝም ሆነ ሴፍት ምናምን whoever they are ከኛ ምንም ስለፈለጉ አይደለም። ግን እቺ ትራንዚሽን ናት። እነሱ ታች ላይ አላህ ከትሞባቸዋል። ትራንዚት ማድረግ ይፈልጋል ወደ ከስት። ስለዚህ አንተን ጉዳይ አስፈጻሚ ያደርገዋል። ባንተ ውስጥ ሆኖ መጥቶ ይፈርዳል። አንተ ላይሰንሱን ከሰጠው ፈቃደኛ ከሆንክ ያ ማለት ካመለከው ካረድክለት ምናምን አንተ ላይ ያርፋል። ወሰንጋላ እኮ አውሊያ ነው ያለው ይከለይ ይባልና አገሩ ላይ በጣም የተከበረ ትሆናለህ። ወሰንጋላ ግን የራሱ ወታደሮች አሉት። ከፍታው የጅኖቹ ዓለም ይሄኛው ነው። የሚተናከሉበት ዋነኛው ምክንያትም ይሄ ነው። የቅድሞቹም የቡዳዎቹም ያልኩ ላይሰንስ ለማግኘት ነው እዚህ ጋር የሚመጡት፣ ስለጎደላቸው አይደለም። ለምን ያልደነገጥክም ለሚለው ጉዳይ ምን ተፈጥሯል ማለት ነው። አንዳንዴ የኛ ሰዎች ወደ እነሱ ሂደው የስፒሪቹዋሊቲ አንዱ ችግር ይሄ ነው። ቤኒሻንጉል አካባቢ ልነግርህ እኮ ነው ወርቅ እንዲወጣልህ በጣም የተለመደ ነገር ነው። ወንጀል መስራት አለብህ። ኸምር ተሰክረህ ምናምን ካልሆነ ወርቅ አታገኝም። ለምን? የሆነ እንትን ሰርተዋል እነሱ ሲስተም ሰርተዋል። ሲስተሙ ምንድነው? አንተ በሐራም መውደቅ ውስጥ ለነሱ ላይሰንስ ትሰጣለህ። አንዳንድ ሴቶች
የሆነ ሰው ጋር ሂደው ይጠይቁና የሆነ መንፈስ ጥሪ ትባልና እሱ ይመጣል፣ ይገናኛታል። ዲኤንኤው ለኔ ቅርብ ከሆነ ለኛ ለሰው ልጆች ቅርብ ከሆነ ያኛው ፍጡር ጅን በለው ዋቴቨር እዚህ የመገለጥ እዚህ ጋር ፎርም ሊሰራ የሚችልበት ብቸኛው ወይ እባብ መሆን ከሆነ አንደርስታንድ አድርገኛል በደንብ ከሆነና የተገናኛት ልጅ እባብ ልትወልድ ትችላለች። ፉል ላይሰንስ ስላላገኘ እሷ ላይሰንስ ሰጣው ነው። ፉል ላይሰንስ ሰው ሆኖ እንዲወለድ ፉል ላይሰንስ አላገኘ። አንደኛ ይሄ ነው። ሁለተኛ ነሰብ ዝርያ በአባት ነው። አሁን ቅድም ሴቶች ምንድናቸው? አባትና እናት። ለምንድን ነው በአባት ለምንድን ነው በቃ እየተገደበ የሆነው በአባት ብቻ የሚለው ጥያቄ በጣም ሰፊ ነው። እዚህ ጋር ነው ጥያቄው። ስለዚህ እዚህኛው እባብና ምናምን ሆኖ የተወለዱት ኖት ነሰሰርሊ እባብ እንግዲህ አንዳንዴ ከሃየር ዳይሜንሽን የሚመጡ ፍጡራን እዚህ እባብ ሆኖ ይገኛሉ። እባቦቹ ዝርያቸው ይለያያል፣ ግን የእባቦቹ ዝርያ ይለያያል። ብዙ ጊዜ ከአምልኮ ጋር የሚያያዝ ብሉ ብላክ ከለር ያለው እባብ አለ። አይናደፍም፣ በተፈጥሮ ምንም አይናደፍም። ከሱ ጋር የተያዘ ኮኔክሽን ያላቸው ሰዎች አሉ። ብቻ መዝቀጥ ይሄ ነው እንግዲህ ከሰውነት ሜዳ በመውጣት ይመጣል። ያ ሊሆን ይችላል። ሲሆን ግን ሁኜ የተገኘው እኔ ሳምዌር የኔ ጄኔቲክስ ውስጥ እባብ አለ ልበለህ። እዚህ ምድር ላይ አንድ ፓወር አለኝ። በጣም የገረመኝ ልጅቷ ስለ እናቷ ስትነግረኝ የነገረችኝም ይሄን ነው። እባብ የነደፈው ሰው እናቴ ጋር ቢመጣ ባቄላ አኝካ ከተፋችበት የእባቡ መርዝ ዲአክቲቬትድ ይሆናል፣ ይድናል ሰውየው። ከእባቡ ጋር መንታውን አትወልጅ የተባለችው ማለት ነው። እንዴ አሁን ሰው ሆነ ስትፈጠር እዚህ ጋር ሁሉም ጥበብ ልትካን ይገባል ነው። ልትካን ይገባል ብቻ ሳይሆን በቃ በተቃውሞ አይደለም። መጀመሪያ እይታህን መማር አለብህ፣ ማወቅ አለብህ። ስለዚህ ቡዳ አሁን ጅብ ይጋልባሉ የሚባሉ ሰዎች ሁለት አይነት ናቸው። አንዶቹ የጅቡ ስፒሪት በእነሱ ውስጥ ያለ፣ ሁለተኛዎቹ ደግሞ እንዴት ነው የምገልጽልህ? የጅቡ ስፒሪት ነው ከነሱ ጋር ያለው አይደል? ሁለተኞቹ ከአምልኮ ከሱ ጋር የተዳሩ አሉ። እነሱ ጅቡን ሰው ሆኖ ነው የሚጋልቡት። ሰው ሆኖ ነው የሚጋልቡት ከጅቡ ጋር የሚሄዱት። ቤት መጥተው ቤታቸው ውስጥ አስቀምጠው ጅቡን ይመግቡታል ምናምን። ከዚህ ምን ነው ሪተርናቸው ምንድን ነው ካልክ፣ አሁን እንግዲህ አሁን የሸይጣኑን ዓለም ሪተርን ነግሬሃለሁ። ሪተርኑ ምንድን ነው? ላይሰንስ እየሰጠሁት ነው እኔ። እሱን በማምለክ እኔ ፍቃድ እየሰጠሁት ነው። ከዛስ ፍርድ ይጀምራል ማለት ነው። አንደርስታንድ? እሱ ነው በእኔ ውስጥ እየፈረደ ያለው። እኔ ለአላህ ዋሽንት መሆን ሲገባኝ ለሆነ ፍጡር ዋሽንት ሆንኩኝ ማለት ነው። ሰው ልጅ ዋሽንት ነው መሆን ያለበት። ሰውነት ትልቁ ብቃት ጋር ስትደርስ ዋሽንት ነው የምትሆነው። የማን? የአላህ። እንዴት? ምን ማለት ነው? አንተ ራስህ ትዝ አይልህም። በአላህ ፓወር የሞተን ሰው ልትቀሰቀስ ትችላለህ። ሜቢ እዛ ጋር ከደረስክ እኔ ቀሰቀስኩ የሚል እኔነት አንተ ውስጥ የለም። አንተ ውስጥ ስላለፈው የአላህ ማንነት ነው። አንተ ራስህ ተደናቂ ነህ ከሞተው ሰው ጋር እኩል። እኔ እኮ አዳንኩ ብለህ ራስህን አትገልጽም። የአላህ ፓወር ይሄ ነው። ምንም ልታደርግ ትችላለህ። አንተ አይደለም። አንተ ዋሽንት ነህ። ዋሽንቱን ላይ የሚያንጸባርቀው የነፊውን ነው። ሰው የሚያጨበጭበው ይሄ ነው። እንግዲህ አላህ ሐዲስ አልቁድሲ ላይ ውደደኝ ባሪዎቼም እንዲወዱኝ አድርግ ብሎ ሲናገር እኔ እወድሃለሁ ባሪዎችስ እንዴት? በቃ ይሄ ነው። እኔ ያደረኩልህ አይደለም አላህ አደረገለህ። የአላህ ሙሉ ባይሆን የሆነ አይነት አቅሙ በአንተ ውስጥ እያለፈ አንተ አስተዋዋቂ ስትሆን ዋሽንት ነህ ማለት ነው። ላይሰንስ አንተ ግን ያንን ላይሰንስ ለሸይጣኑ ስትሰጥ የማን ዋሽንት ሆንክ ማለት ነው። ለዛ እንግዲህ ዛር የምትላቸው እንትኖች በዚህ መንገድ ነው እኛ ጋር ላይሰንስ አግኝቶ አቅም ያገኙት።